አልካት። የኮኮብ እናት ናቸው። ደም የነካ እጅህን ከኔ አርቅ አይሉኝም። እንግዲህ ሊዳፈን ያለውን እሳት ባይነካኩት ይሻላቸዋል። አንተ አጠገቡ እንድትደርስበት አልፈልግም። በቲስ አንቺ ነሽ አጠገቡ እንዳትደርሺ የምፈልገው። ምን ማለት ነው? በጋዩስ እናቴ አይጉድ የሰው ልጅ ወለድ ይለኛል። ዮሐንስ ጋር መታረቅ አለባችሁ። ተጣልተናል ብያለሁ። ህፃኗ አጠፋባት ለተባለ ሴት ደረሰች። ጥንቃቄ በተሞላበት ስልት ነው በእጅ አዙር የሚደርሳት። ልጅ እንዳለ ሞት ሊያቀው ይገባል። በስመ አብ መቼስ እንደዚህ ነው አልልሽም። ምን ነው ደነገጥሽ ሚሻይ? ከምርመራ በኋላ ነው አባትነቱ የሚረጋገጠው። አባቴ እሱ ነው? በታሪክ ወደ ቤት ነው መሄድ የምፈልገው። በቃ ወደ ቤት እንሂድ። እንሄዳለን። የእኔ ቆንጆ ግን ስንት ዓመት ሙሉ ተሰቃይተን በቃ የሆነች ምርመራ እኮ ማድረግ ብቻ ነው። አባትሽ ካልሆነ አልሆነም ነው። እኔ እኮ አባቴ እንዲሆንም አልፈልግም። ታሪኬ ለእኔ ስትይ ለእኔ ለእናትሽ ስትይ እሺ በይኝ የእኔ ቆንጆ። እሺ ግን ለአንቺ ስል የምትልሽን ነገር ሁሉ አድርገሽ እዚህ በር ላይ ነው ያለሁት። እሺ ማሪ አይዞሽ አይዞሽ የእኔ ቆንጆ። እንዴት ሆነች? ደህና ነች። ምርመራውን ለማድረግ ተስማምታለች። አም ሪሊ ሶሪ። እኔ ነኝ ጥፋተኛ። ማማ እዚህ መሆናቸውን ነግረውኝ ነበር፣ ግን ከሩቅ ነበር ላሳየ ነበረው። እንደዚህ ይፈጠራል ብዬ አላሰብኩም። ሪሊ ሶሪ። ዋናው ብቻ እሷ ጤና ትሁንልኝ። አተርፍ ብዬ ማጉደል አለብኝ ጌታው። አተረፍክ እንጂ አልከሰርክም። እሺ በለኝና ክሱን ላንሳል። ልጅንም የለመደችው ቤቷ ይዣት ልሂድ። አይቆይ እኔ የምለው መቀርቀሪያ አይሰራም ጌታው። እንደ ድመት የሰው ስጋ ላይ የምታፈጠው ምን ማለት ነው? ቁርጥህን ወቀው። እንግዲህ ሌባ ብለኸኛል። ቃልን ፈጽሜ ሌባነቴን አላረጋግጥም። የሀገሬን ወንዝ እንዴት ብዬ እንደምሻገረው አውቀዋለሁ። ሌላው ቢቀር ለልጄ ስል አልከሰም። ስሜን አንዴ በክለኸው እንዲህ በቀላሉ የሚለቅ መሰለህ? አንተ በዚህ በኩል ሌባ ስትለኝ ያቺ ቴቶ የተባለች ከይሲ ዲቃላውን ሊያስታቅፈኝ ነው ብላ ስሜን አጠፋችሁ። ባልዋሉበት ኩበት ለቀማ ይሏል። ይኸው ነው። ይኸውልህ አሸብር፣ ልጄን ብቻ አይደለም ወደ ቤት ይዤ የሚሄደው፣ አንተም ተመልሰህ ጥበቃህን መጀመር ትችላለህ። እውነቴን ነው። እንደውም ባለቤትህ ከተስማማች በቴቱ ምትክ ከኔ ቤት ተቀጥራ ማገልገል ትችላለች። ልጄም ሳትጎዳ ተከባብረን አብረን መኖር እንችላለን። ልጄም ትምህርቷን መቀጠል አለባት። እንዴት አድርጋ አስለተ በቆረጣ ልትገባ ነው ጌታው?
ጌታው ርጎይ እንደደላው እንደተመቸው ሰው ቁጭ ብለህልኛ ለመሆኑ ስንት በላህ አባቴን ለፍስፈስ ማንን ልጅቶን ልጅን ኧረ ተይ ላፍሽ ለከቴ ኑሮሽ ተይ ይልቅ ነይ ቁጭ በይ ምን መክርበት ጉዳይ አለ እንግዲህ ባልተቤትሽ የምትልህ ከሆነ በቴቱ ምትክ እቤት ትግባና አብረን እንኖር አለ የት ነው ምገባ እሱ ቤት ቤቱ አዎ እኔ እኮ እሱ ቤት አዎ አልኩሽ አንተ አቤት እንደሆነ አንተ አሸብር ነኝ ኳንተ እኔ ለሞት አሸብር ነኝ እስቲ ሙት አሸብር ነኝ ጉርጓር ግባ እሺ እንደው ዥው ያለ መቃብር ውስጥ ያስገባ ጉርጓድ ያስገባ ገደል ግብት ተበል እንደሆነ ካንተ ጋር ምን ሶኝ የገጠም ወይ ሚሻዬ ወይማ እኔ ግን በጣም ነው የጨነቀኝ አውቃለሁ እንደሚጨንቅሽ አውቃለሁ ግን በቃ አባቴ ነው ማለት ነው እሱንማ በመርመራ ነው የምናውቀው ግን እንዴት ቆይ አንቺ አባቴ መሆኑን አለመሆኑን ላታውቂ ቻልሽ ሁሉንም ነገር ነግርሻለሁ የእናትሽን ጥንካሬ ብቻ ሳይሆን ድክመቷንም ያለፈችባቸውን ፈተናዎች ሁሉ ማወቅ አለብሽ ከዛ አይደለም የምትማሪ ከሰሞኑ ሁሉንም ነገር አጫውትሻለሁ ግን እሱ ምን ሆኖ ነው በጋሪ ላይ የሚሄደው የሰው ልጅ እንደዚህ ነው ዛሬ ያለ ሲባል ነገ ይወድቃል ጤነኛ ነበር ማለት ነው አዎ በጣም ጤነኛ ነበር ከባድ ሐዘን ደርሶበት ነው እንደዚህ ሆነ ምን አይነት ሐዘን አንድ ልጅና ሚስቱን በመኪና አደጋ አጥቷል በዚያም ድንጋጤ ነው የታመመውን አይነት በሽታ የታመመው ውይ በጣም ያሳዝናል አዎ ያሳዝናል እና በቃ አይድንም ማለት ነው ከፍተኛ የሕክምና ክትትል ይፈልጋል እና የሞራል ሰፖርት የሚያስፈልገዋል ውስጡ ጠንካራ ከሆነ ሊድን ይችላል ጸልይለታለሁ የኔ ቆንጆ እንደዚህ እንድትይ ነበር የምፈልገው ሁልጊዜ ጥሩ ላደረጉልን ሰዎች ብቻ ሳይሆን ለበደሉንም ሰዎች መጸለይ አለብን እግዚአብሔር ነው ያስተማረን በቃ ትንሽ እንሂዳውን ብርዳለ እንደው ልጅ ይሄ ሁሉ ዕቃ ተምኔው ገዛው ወይ ማማ ገዝቶ እኮ አይደለም ኋላስ ቤቱን ከነቀው የሚያከራዩ ሰዎች አሉ ከነሱ ላይ ተከራይቶ ይህች ከተማ ስንቱን ጉችለዋለ እንደምንመሻችን አመት በነበጇ እንዴ ልጅን ምን አደረጉብኝ ማነው ወይ ወይ አመሻችሁ። ምግቡ ደህና ነሽ?
ምን ሆነሽ አፈነሽ? አየሩ ልምስ ለዚህ በቅዝቃዜ ሄዳችሁ እዛ መሻችሁ ይኸው አፈኖሽ መጣሽ። ግቡ ግቡ። ትሪተኛች እንዴ? ተኝታለች። እማዬ ታመሽሽ። ያቺ ሜሞሪ ሰጭኛለሽ በቀደም አስቀምጪልኝ አልኩሽን በቀደም አስቀምጪልኝ አልኩሽን አስጪ አሁን እሺ በዛም ስልክ የለምማ እሺ ያላመል ዮሐንስ አመልኩ አብራ አይወለድም ግማሽ መንገድ ላያችን ላይ ተንጠልጥሎ ይገኛል ስንት ሰው የምትመክር ሰው ጠጥተህልኝ ትመጣ ልጄ ወስ የሆንኩብህ እኔ ነኝ ዮሐንስ እስካሁንም ላንቺ ስል ነው የተሸነፍኩት ገና ስንት ሽንፈት ውስጥ ገባለሁ መሰለሽ አንቺን አልከስሽ እንዴ ለምን ተከሰኛለህ ዮሐንስ ኮኪን እኮ ስሜቷን ጎርተሽዋል ምን እንዳልሽ ታውቂያለሽ የእናንተ እጅ ነው በደም ያደፈው የዮሐንስ እጅ አላደፈም ደም የነካው እጅሽን ታጠቢ እኮ ነው ያልሻትማ ያንተ ንጥህና ቢያመኝ እኮ ነው እንደዛ የተናገርኩት ዮሐንስ ሲናገሩት ላፌ ቀለለ ሲሰሙት ለጆሮ ይከብዳል ተራራው የተናደ እንዳይሆን ብቻ የምን ተራራ ዶክተር የማቀው ስንት በሽታ አለ መሰለሽ በህይወት ውስጥ ያለ ጣጣ ዮሐንስ እስቲ ግባና አረፍ በል ነገ እንነጋገራለን እሺ 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 ናደሪም ሄሎ ወይዘሮ ራሄል ነው ነኝ ማልበል ከጣቢያ ነበር የምደውልልዎት ከጣቢያ ምን ፈልገው ምን ነው ተጨነቁ እኔ ጨንቆኝ አይደለም እኔ በእናትህ ፖሊስ ምናምን አይመቸኝም ምን ፈልጋችሁ ነው ማለት እኔ ምን ፈልጋችሁ ነው ብዬ ነው ኢንፎርሜሽን ፈልገን የምን ኢንፎርሜሽን እባክዎትን ጣቢያ አምጡና እንነጋገር
መጀመሪያ ጉዳዩ ንገሩኝ። እንዴት ነው ዝም ብዬ የምመጣው? እጸገነት ስለምትባል ሰው ልንጠይቆት ነው። እጸገነት ምን ሆነች? ጎረቤቶቿ ጠፋች ብለው ጥቆማ አቅርበዋል። የቅርብ ወዳጇ ደግሞ እርሶ እንደሆኑ ነግረውናል። አዎ ጠፍታብኛለች እኮ እኔም እኮ ጠፍታብኛለችም። እመጣለሁ፣ ለሷ ጉዳይ እመጣለሁ፣ ግን ዛሬ አልችልም። ችግር የለም፣ ነገም ቢሆን መምጣት ይችላሉ። ጣቢያችን እጸገነት ቤት አቅራቢያ ነው። አውቀዋለሁ። ዮሐንስ ተነሳህ? እስቲ ቁርስን ከመብላት በፊት እችን ቀመስ አድርግ። ምንድነው? የሽሮ ፍትፍት ነው። አንጀትን ራስ ያደርግልሃል። ያስ ማታ አስቸገርኩኝ። ኧረ እኔቴ ምን ታስቸግረኛለህ? ለሁሉም ይቅርታ። ይቅርታ መጠየቅ ያለብኝማ እኔ ነኝ። እጮኛህን አስቀየምኩብህ አይደለም? እሷ ፍቅር ፈልጋ በር የምታንኳኳ ባለጌዋ እኔ ነኝ። ራስሽን አታስጨንቂ እንጂ እንዴ። ቆንጆ ፍትፍት ነው፣ በጣም ቆንጆ ነው። ታዲያ ጉረሳ ይቀይማ ዮሐንሴ፣ እንደው ፈቃድ ተሆነ ሰሞኑን ጅሩ መሄድ እፈልጋለሁ። ጅሩ? አሁን ለምን? እንግዲህ ታይህ ሙሽ ሆነህብኛል። እንደ አባትህ አሞት የለህም። ከአባትህ የወረስከው ነገር ቢኖር ቅናት ብቻ ነው። ማይ ጥያቄ ለምንድን ነው ጅሩ የምትሄጂው የሚል ነው። የንስሐ አባቴን ጨምሬ ሽማግሌ ይዤ እመጣለሁ። ሽማግሌ? አዎ። ምን ለመፍጠር? ሌማት እንደ ሰማይ የተደፋበት ስትመስልስ ሌት እንቅልፍ የለህ። እንጃ ያቺ ኮክ የምትላት እጮኛህ ሳትመርዝህ አልቀረም። ማይ ከዚህ በኋላ ምንም ነገር ይስተካከላል የሚል እምነት የለኝም። የፈራሁት እየደረሰ ነው። እሱ ታልፈቀደ አንዲቷ ጠጉር አናታችን ላይ ትበቅላለች። ዮሐንስ ማሱማ ፈቅዷል። ምን ያደርጋል? ወቀሳው ለኔ ነው ዮሐንስ። ለአንቺ አይደለም፣ ለራሴ ነው። አንተ ምን አጠፋ? ጥፋቱ የኔ ነው። ለያህ ነው እኮ ጅሩ ወርጄ ሽማግሌ ሰብስቤ ልምጣ የምልህ። እንዴ የጣቢያ ጉዳይ መች አለቀና ነው አንቺ ጅሩ የምትሄጂው? የሸንኮሬ ጉዳይ ገና ከሷ አልፎ እኔና አንቺ ጋርም ሳይመጣ አይቀርም። ወሬ ሰማህ? መርማሪ ሁለታችንም ለማነጋገር እንደሚፈልግ ነግሮኛል። አይ ጠበላ ዳዋ ተመታ ያገሬ ሰው። እኔስ እሺ አንተ ምን አጠፋ? እንጃ መስራ እየረፈደ ነው። በቃ ልሂድ፣ ስመጣ እናወራለን። ራይልዬ እንኳን ደስ ያለሽ። ሰውዬ ምንም ደስ የሚል ነገር የለም። አለ እንጂ አለ፣ ብዙ አዳዲስ ነገሮች አሉ። ሰዎቹን አሳመንኳቸው፣ ልጅሽን ሊመልሱልሽ ተስማምተዋል። እሺ እኔ ጋር ያለውን አዲስ ነገር ልንገር። ተረጋጊ እንጂ ራሄል ተረጋጊ። ፖሊሶች አሁን እኔ ጋር ደውሎልኝ ነበር። ስሚ መረጃውን ሰጠሻቸው? እኔ ምንም የሰጣቸው መረጃ የለም። ቆይ ታዲያ ለምን ፈለጉሽ? እሺ የጸገነት ጎረቤቶች ጸገነት ጠፍታብኛለች ብሎ አስመዝግበዋል። እኔንም የፈለጉት የቅርብ ጓደኛ ስለሆንሽ ልንጠይቅሽ ብሎ ነው የጠሩኝ። ተመስገን። ምንም ተመስገን የሚያሰኝ ጉዳይ የለም። ማን ያውቃል፣ መረጃውንም ልሰጣቸው ይችል ይሆናል። ራሄልዬ በሌለ ነገር ወህኒ ትጠሪያለሽ እንዴ? እኔ ከታሰርኩ ቆይ እንቅልፍ የለኝ። አሁን ልጅሽን ትፈልጊያታለሽ አትፈልጊያትም? አላቅም። ምን አላቅም አልኩህ? አላቅም። ራሄልዬ የግድ መገናኘት አለብን፣ የግድ።
ውስጤ በጭንቀት እየታመሰ ነው። እኔን አታምኚኝም ማለት ነው? ሕክምናውን እኔ ጋር ቢያደርግ እንደምገለው እርግጠኛ ነበርሽ ማለት ነው። እረፍት እንድታገኝ ብዬ ነው ወደ ሌላ ሰፈር ያስተላለፍኩት። በዚህ ላይ ደግሞ ዶክተር ማሩኮ በጣም ጎበዝ ዶክተር። አሁንም ግን እጠራጠርሃለሁ። ለምንድን ነው የምትጠራጠሪ? ይሄኛውስ ክሊኒክ ቢሆን ያንተ አለመሆኑን በምን ማረጋገጥ እችላለሁ? እንዴት እንደዚህ ልትይኝ ቻልሽ? ቦታውን አልወቀው እንጂ በተለያየ ስም ክሊኒኮች እንዳለ ባለቤቴ ሲያወራ ሰምቼዋለሁ። ደግሞ ባለፈው ምን አይነት ቀልድ ነው የምትቀልደው? እንዴት አድርጌ ነው እኔ ባለቤቴን የምገለው? ስቀልድሽ እኮ ነው። ቀልድ አታውቂም እንዴ? ፕሮፌሰር እኔ ልደውልሎት ነበረ፣ ስልኮትን እየሞከርኩ ነበር። አስቸኳይ ስራ ገጥሞኝ ነው። እውነት? አይ ችግር የለም። ለማንኛውም እንኳን ደስ ያሉት። ምን ተገኘ? አሁን ባለን መረጃ ህፃኗ በቁጥጥር ስር ውላለች። እርግጠኞች ናችሁ? በእርግጥ ተጨማሪ ምርመራ ማድረጋችን አይቀርም። ለጊዜው ግን አባት ተብዬው ህፃኗን ለእናትየው አስረክቦ መሰወሩን ሪፖርት ተደርጎልናል። አባቷን የወሰዳት ማለት ነው? ገና መጣራት ያለበት ጉዳይ ነው። ለጊዜው ግን አባትየው መሆኑ ነው ሪፖርት ተደረገልን። ምን የተምታታ ነገር ነው? ለማንኛውም ፕሮፌሰር ህፃኗ ትክክለኛ ስለመሆኗ የደም ናሙና ከእናንተ በመውሰድ ማረጋገጥ እንፈልጋለን። ጥሩ፣ እኔ እመጣለሁ። ሄሎ ፋኒል። ኮኪ እና መልካም ተዘጋጁ። ኧረ እባክህ እነሱ ሌላ ጦርነት ፈጥረውልሃል። የምን ጦርነት? ህፃኗ ካሳደገ ጋር ነው የሚሄደው ላራ ያላለች መሰለህ። እንደዛ ሆነ? እሺ አንቺ የት ነው ያለሽው? ቢሮ ነሽ? ወደ ጆኒ ቢሮ እየሄድኩ ነው። ጥሩ፣ ስትወጪ ደውይልኝ። እሺ እደውልልሃለሁ። ቻው። ድንበሩ የጨጓራ አልሰር እንዳለበት ሁላችንም እናውቃለን። መቼ ኦፕራሲዮን ልታደርገው አስበሃል? ተያያዥ የምርመራ ውጤቶችን እየተመለከትኩኝ ነው። መቼም በአንተ እጅ ተክሞ የተሻለ ጤንነት ላይ እንደሚገኝ አልጠራጠር። ከኛ በላይ ያለው ፈጣሪ ሲረዳህ ነው። እውነት ብለሃል። በነገራችን ላይ ሰዎቹ የጠየቀውን ያህል እኮ ገንዘብ ሊከፍሉ የሚችሉ ሰዎች እኮ ናቸው። እንደዚህ ያለ ንግግር ለኔ ድፍረት ነው። የሰው ካዝና እያየሁኝ ሕክምና የምሰጥ ባለሙያ እንዳለው የምታውቅ ይመስለኝ ነበር። ይቅርታ ዶክተር፣ አንተን የጠቀምኩ እኮ መስሎኝ ነው። እንዲህ አይነት ሕክምና የሚሰጡ ሰዎች ናቸው ሙያውን ጥርጣሬ ላይ እየጣሉት ያሉት። በልደነዋል። ሃይ ሲስተር። ሃይ ዶክተር። አልገባም እንደ ጆኒ? ጆን አልገባም፣ ግን መግቢያው ሰዓት ደርሷል። በቃ አልጠብቀው። እሺ ቴንክ ዩ። እንዴት ወለሻል ልጅ? እሷ ልጅ እሷ ልጅ ኮኮብ ትባላለች። እንዴት ዋልሽ? እንደምን ነው ማማ? አይ ቆንጆ፣ አይ ቆንጆ፣ አይ ቆንጆ፣ አይ ቆንጆ።
ይሄ ፈተና እኮ ያንቺ ብቻ አይደለም የኔም ጭምር ነው። ለኮንዶሚኒየም የቆጠብኩት ትንሽ ገንዘብ ነበረ። ባይበቃም እንደው ለአንዳንድ ወጪ እንኳን ይሆናል። ቃላችን ኪዳናችን ነው። ዓለምን ማሳወቂያ ይህን የቃል ኪዳን ማተብ ይሻላል። ለፕሮፌሰር ሄሎ ዶክተር፣ እንዴት ነሽ? ህፃኗ ተገኘች እኮ ነው የሚሉኝ። ምን? አባቷን የወሰዳት አሉ። ኖ ፕሮፌሰር፣ ይሄ በፍጹም ሊሆን የሚችል ጉዳይ አይደለም። እስቲ አንዴ ቢሮ መተሽ እናውራ። እሺ መጣሁ። ጥሩ ስሜት ላይ አይደለም። አዎ ጥሩ ስሜት ላይ አይደለሁም ያለሁት። ቆይ እስቲ ለምክትል ኮሚሽነሩ ልደውል ማለት ነው። ምንድነው ነገሩ? ቆይ እስቲ አንዴ ኦኬ እዛኛው ሞባይል ላይ ነው ያለው ማለት ነው ቁጥሩን የመዘገበው። ምን ችግር አለ እንዴ? ተራ ነገር ነው፣ ግን ደግሞ እኔንም አንተንም ሊመለከተን ይችላል። ምንድነው? ጸገነት ጠፍታለች። ጎረቤቶቿም አመልክተዋል። ይሄን የጠፋችው አንተ ነው ልጠይቅህ እንጂ መልሰህ አንተ ትጠይቀኛለህ እንዴ? ቆይ የት ነው የጠፋችው? እናንተ አይደላችሁ እንዴ ስታስቃያት የነበራችሁ? ስማ ራሔልን እኮ ፖሊሶች ካነጋገሯት እናንተ አፍናችሁ ስታሰቃዩት እንደነበረ መተንፈሱ አይቀርም አይደለም እንዴ? እንደዚህ አይነት መረጃማ ለፖሊሶች መስጠት የለባትም። ራሔልን ማቅረብ አለብን፣ የግድ ነው። ለአቶ ድንበሩ የመናገሯ ሚስጥር ሲገርመን ደግሞ ሌላ መዘዝ ልታመጣብን ነው። አዎ በዘዴ ልናቀርባት ይገባል። ያ ዘዴ ደግሞ የግድ ህፃን ልጇ መሆን አለበት። ወፌ ቆመች ጆፌ ቆመች ጆፌ ቆመች እያለ ነው እቅፋችን ውስጥ ራሔልን የምንከታት። ከዛ በኋላ ያው እንደ ጓደኛዋ የሰዓት እራት ልታደርጓት ትችላላችሁ። አላባችሁ እውነቱን ልንገርህ፣ ጓደኛዋን ካናዘዝናት በኋላ ለቀናታል። በቃ ታሸደዛ ገላችኋታል። ለምንድን ነው የምትዋሸኝ? ግጥም አድርጋችሁ ገላችኋታል። እናውቃለን እባክህ። ሆስፒታል ውስጥ እንስራ ከተባለ ብዙ ታሪክ ይሰራል። ለማንኛውም ዶክተር ቺርስ። ወይ ራሔልዬ፣ እባክሽ ድረሱልኝ፣ ድረሱልኝ እባክሽ። ወይ በሞትኩት ራሔልዬ፣ ምንድን ነው ያጋጠመሽ? በሃይማኖት ተዘርሬልሻለሁ፣ እባክሽ ድረሱልኝ። እኔን ራሔልዬ፣
የት ነው አሁን ያለሽው? ቤት ነው ያለሽው? አዎ ራሔል ናት። እኔ እኮ ነው የለችበት። እንዴ ድረሱልኝ ወድቅ ያለው እያልሽ ነው? ምን ትያለሽ? ቶሎ ልበሽ ነው ውጪ። ድሮም ይገሏታል ብዬ ፈርቼ ነበር።